እና ውድ ቤተሰቦቼ ካሜራውን ጨምሬያለሁ። በትንሿ ማንኪያ አልሞላም፣ ትንሽ ደረብ አድርጌ ነው የጨመርኩት ማለት ነው ቤተሰብ። እርሾ ካለለ እንጀራው የምንጋግረው እንጀራ ማለት ነው ኩፍ አይደለንም። ስለዚህ መጀመሪያ እርሾውን ማዘጋጀት አለብን ነው ማለት ነው። ከዛ ዱቄት አረጋለሁ ማለት ነው። ይሄ ይበቃኛል። እርሾ ለማዘጋጀት ስለሆነ ብዙም አያስፈልግም ማለት ነው። ዱቄት ትንሽ ልጨምርበት። ውድ ቤተሰቦች እንደዚህ አድርጌ እርሾዬን ሰርቻለሁኝ ማለት ነው። ከዛ ከጉድጓዳ ሳህን ላይ አርጌ እስከሚወካልኝ ድረስ እርሾዬ ማለት ነው ከድኜ አስቀምጠዋለሁ ማለት ነው። ውድ ቤተሰቦች በዚህ መልኩ እርሾዬ ኩፍ ብሎልኛል ማለት ነው። እንደዚህ ሆኖ ኩፍ ብሎልኛል። አሁን ቀላቅዬ ያወቀዋለሁ ማለት ነው። የምፈልገውን ያክል ዱቄት አረጋለሁ ማለት ነው። ውድ ቤተሰቦች በነገራችን ላይ እናንተ የፈለጋችሁትን እኔ አሁን አላመስኩትም ማለት ነው ዱቄት። እናንተ ካፈለጋችሁ ደግሞ ዱቄቱን ማመስ ትችላላችሁ ማለት ነው። እኔ ግን አላመስኩትም፣ ማመስ ስለማልፈልግ ነው ማለት ነው። አመሳችሁም ስትሰሩት ወደ ቡንኝነት ይቀየራል። በጣም ቆንጆ ነው ማለት ነው። እና እኔ ደግሞ የምፈልገውን ያክል ነው ዱቄት ያረኩት ማለት ነው። እናንተ እንደምትፈልጉት ማረግ ትችላላችሁ ማለት ነው። ከዚህ ጋር ደግሞ ውድ ቤተሰቦች እንትን አለኝ ጨው ማለት ነው። ጨው አለኝ። ለአዝም ጨው ማረግ አለባችሁ ማለት ነው። እንደምን የነጭ ዱቄት ስለሆነ አልጫ እንዳይል ለአዝም መጨመር አለባችሁ ጨው ማለት ነው። ከዚህ ጋር ደግሞ ለሰስ ያለ ውሃ አለኝ ማለት ነው። ውድ ቤተሰቦች ብዙ ሞቅ ማድረግ አይጠበቅባችሁም ማለት ነው። ለምን የጤፍ ስላልሆነ በቀዝቃዛ ውሃ ነው፣ ለብ ባለ ውሃ ነው እንትን ማድረግ ያለባችሁ ማለት ነው። እና አሁን እጄን ታጥቤ ያለሁኝ አቦካዋለሁ ማለት ነው። ቢስሚላ በአንድ እጄ እያቦካው በአንድ እጄ ነው ሞባይሌን ያዝኩት ማለት ነው። የስልክ ማስቀመጫ የለኝም። ኢንሻአላህ ፌመስ ስንሆን የካሜራውንም የምንሆንም እና እንትን እንላለን ማለት ነው። ቤተሰብ ውድ ቤተሰቦቼ በዚህ መልኩ ሊጤን አብክቻለሁ ማለት ነው። ጉዶችዬ በዚህ መልኩ እንግዲህ ሊጤ ደርሶልኛል ማለት ነው። ይሄ ቦክቷል፣ ጠሎልኛል። ያው ብዙም ባይሆን ትንሽ ጠሏል ማለት ነው። አጠለዋለሁ እንደዚህ አድርጌ በዚህ መልኩ ሊጡ ደርሶልኛል ማለት ነው። ከዛ ውዶችዬ ጨው ታረጉና ማለት ነው ታስሱታላችሁ እንትኑን ማለት ነው። ገላዩን የምትጋገሩበትን ማለት ነው። በጨው በደንብ አድርጋችሁ ታስሱታላችሁ ማለት ነው። እንግዲህ በዚህ መልኩ ሊጤን ጨምሬያለሁ ማለት ነው። ይሄ ማዞሪያው ነው ውድ ቤተሰቦች ማለት ነው።
ውድ ቤተሰቦች ማለት ነው ይህን በገላዬ የጋገርኩት ነው ማለት ነው። ይሄ በገላዬ የጋገርኩት እንደሆነ ማለት ነው። አይንም አላወጣም እንደዚህ ነው የሆነው ማለት ነው። ገላዩ ስስ ነው መሰለኝ ገና አዲስ ነው የተገዛው ማለት ነው። ባለፈውም እንደዚሁ ጋግሬበት ብዙም አይደለም እና ስትጋግሩ አሁን ድንድን ባለ እቃ ድስትም ይሁን ብጋግሩት ሀሪፍ ይሆንላችኋል ማለት ነው ውዶችዬ። እንደዚህ ቆንጆ ይሆንላችኋል እንደዚህ ማለት ነው። ይሄን አሁን በገላዬው የጋገርኩት ነው፣ ግን አዲስ ነው ገላዬው። ያው ብዙም አይደለም እንደዚህ ነው የሆነው ማለት ነው። አይንም አላወጣ። ሁል ጊዜ እኔ እንጀራ በመጋገር ሰዓት የፍርኖ ዱቄት በድስት ነው። ይሄን ድስቱ ደንዳና ነው፣ ቆንጆ ነው። በዚህ ነው መጋግረው ማለት ነው። አሁንም በዛው ጋገርኩት ማለት ነው። አዲስ ገላ የተገዛልኝ ብዬ ብጋግረው አይንም አላወጣ ማለት ነው። እና ይሄንን ይመስላል። በዲስት ሲጋገር በጣም ቆንጆ ነው ማለት ነው። ገላዩ ደንዳና ከሆነ ቆንጆ ከሆነ በገላዩ ብጋግሩት አሪፍ ነው ማለት ነው ውዶችዬ። ለማውጣትም ይመቻችኋል ማለት ነው። ያው እንትና አያስቸግርም ማለት ነው። ግን እኔ ግን ያው ገላዩ ብዙም ስላላደለ ለዛ ነው እላችኋለሁ ውድ ቤተሰቦቼ። እና ይኸው በዚህ መልኩ ጋግሬ ጨርሻለሁ ማለት ነው። ይህን የመጨረሻ እንጀራ ነው ማለት ነው። ማሻአላ ወላሂ በጣም ነው ያማረው ማለት ነው። የመጨረሻ ነው እና ወዙ ለራሱ ወላሂ በጣም ቆንጆ ነው ማለት ነው እላችኋለሁኝ ውድ ቤተሰቦች። እና እንደዚህ እያደረጋችሁ እየጋገራችሁ ብሉ። አሁን ደግሞ ሽሮ ሰራለሁኝ ማለት ነው። ኢንሻአላህ አሳያችኋለሁ ማለት ነው። ይሄው እንግዲህ ይህንን ይመስላላችኋለሁ ውድ ቤተሰቦቼ። የመጨረሻይቱ ግን ተመችታኛለች በጣም ማለት ነው። ይህ ሲያምር ማሻአላ ተባረከ ረህማን። ሌላውም እንደዛው ነው። ስንት እንጀራ ጋገርኩ ማለት ነው? 5 እንጀራ ጋግሬያለሁ ማለት ነው። 5 እንጀራ ጋግሬያለሁኝ እላችኋለሁኝ ውድ ቤተሰቦቼ።